ሰላም ሰላም እንዴት ናችሁ? በዛሬ ቪዲዮአችን ዩቲዩብ ቻናል እንዴት እንደሚከፈት በዚህ ቪዲዮ አሳያችኋለሁ። ቪዲዮውን እስከ መጨረሻ ተከታተሉኝ። ወደ ቪዲዮ። እሺ በመጀመሪያ ዩቲዩብ ቻናል ለመክፈት የጎግል አካውንት መክፈት ይኖርብናል። እሱንም ለመክፈት ጂሜል አፕሊኬሽን ላይ እንገባለን። እሱ ላይ ከገባን በኋላ ከላይ ፕሮፋይል ምልክቱን በመንካት ታች አድ አናዘር አካውንት የሚለውን እንነካዋለን። እሱን ከነካነው በኋላ እንደዚህ ያስመርጠናል። ጎግል የሚለውን እንነካዋለን። በመቀጠል እንደዚህ ያመጣልናል። እኛ አሁን አዲስ አካውንት መክፈት ስለምንፈልግ ከታች ወርደን ክሬት አካውንት የሚለውን እንነካዋለን። እሱን ከነካነው በኋላ ፎር ማይ ፐርሰናል የሚለውን እናደርገዋለን። በመቀጠል ኔክስት እንለዋለን። አሁን ደግሞ ስማችን እንድናስገባለት ይጠይቀናል። ፈረስት ኔም የሚለው ቦታ ላይ የራሳችን ስም እናስገባለታለን። በመቀጠል ደግሞ የአባታችን ስም እናስገባለታለን። እሱን ካስገባን በኋላ ኔክስት እንለዋለን። እዚህ ጋር ደግሞ ቤዚክ ኢንፎርሜሽን በሚለው ቦታ ላይ የተወለድንበት መንዝ፣ ቀን እና ዓመተ ምህረት፣ በመቀጠል ደግሞ ጾታችን እንመርጥለታለን። ሁሉንም አስገብተን ከጨረስን በኋላ ኔክስት የሚለውን እንነካዋለን። እዚህ ጋር ቹዝ ዩር ጂሜል አድረስ የሚለው ቦታ ላይ የምንፈልገውን አንዱ እንመርጥለታለን። ከመረጥነት በኋላ ኔክስት እንለዋለን። ከዛ ክሬት ስትሮንግ ፓስወርድ በሚለው ቦታ ላይ ስትሮንግ የሆነ ፓስወርድ እንሰጠዋለን ማለት ነው። ከሰጠነው በኋላ ኔክስት እንለዋለን። በመቀጠል ሪቪው ዩር አካውንት ኢንፎርሜሽን በሚለው ቦታ ላይ አካውንታችን ያሳየናል። ከታች ሄደን ኔክስት እንለዋለን። አሁንም እንደዚህ አይነት ጽሁፍ ያመጣልናል። ወደ ላይ ስክሮል ስናደርገው አያግሪ የሚል አለ። እሱን አንዴ እንጭነዋለን። እሺ ጎግል አካውንት በዚህ መልኩ ከፈተን በኋላ አሁን የሚቀረን ቻናል መክፈት ነው። ቻናል ለመክፈት በመጀመሪያ ወደ ክሮም አፕሊኬሽን እንገባለን። እሱ ላይ ከገባን በኋላ youtube.com ብለን ሰርች እናደርጋለን። መጀመሪያ ላይ የሚመጣውን ክሊክ እናደርገዋለን። ከዛ በፊት ግን በስልካችሁ ለምትጠቀሙ ከላይ 3 ነጥቦችን በመንካት ከታች ዴስክቶፕ ሳይት የሚለውን በመንካት ወደ ዴስክቶፕ ሳይት መቀየር አለባችሁ። እሱን ከቀየራችሁ በኋላ ከላይ የፕሮፋይል ምልክቱን አንዴ ትነኩታላችሁ። በመቀጠል ስዊች አካውንት የሚለውን ትነኩታላችሁ። ከዛ አሁን የከፈትነውን የጂሜል አካውንት ወይም የጉግል አካውንት አንድ ክሊክ እናደርገዋለን። እሱን ከነካን በኋላ ወደዚህ ያመጣናል። ከዛ ከላይ የፕሮፋይል ምልክቱ እንነካዋለን። ከዛ ከታች ክሬት ቻናል የሚለውን አንዴ ክሊክ እናደርገዋለን። እሱን ክሊክ ስናደርገው ወደዚህ ወስደናል። በመቀጠል ሰሌክት ፒክቸር የሚለውን አንዴ እንነካዋለን። እሱን ከነካን በኋላ ፕሮፋይል ፒክቸራችን እናስገባለታለን። ከታች ደግሞ ስማችንና ዩዘር ኔማችን እናስገባለን። እነዚህን አስገብተን ከጨረስን በኋላ ከታች ክሬት ቻናል የሚለውን አንዴ ክሊክ እናደርገዋለን። እንደምታዩት ዩቲዩብ ቻናል ከፍተናል ማለት ነው። እናንተም በዚህ መንገድ መክፈት ትችላላችሁ። ቪዲዮው ከተመቻችሁ ላይክ፣ ቻናሉን ሰብስክራይብ በማድረግ በቀጣይ ቪዲዮ እስከምንገናኝ ድረስ ቻው።